ሰላም 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 ለእናንተ ይሁን የሀገሬ ልጆች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰሞኑን በጣም ስንታወክ በነበር ነው። አብሶ የመዳን ቤት ውስጥ የምንሰራ ልጆች በጣም ደብሮን ከፍቶንም ነበረ። ምክንያቱም የሀገራችን ዜጋን ባትሆን በጥቁርነቷ ያላዘነ የለም። እርግጠኛ ነኝ እኔ በጣም አዝኛለሁ። እንደኔ ብዙዎቻችሁ አዝናችኋል። ለምን ይቅርታ ለምን ስንት አመት 80 አመት በልታ በልታ በዘነዘና ተገደለች ሲባል ልትሰራ ሄዳ አንዲት ልጅ ስትታረድ በጣም ያማል በርግጥ። እና ያቺም ልጅ ነፃ መሆኗን ነው የሚያሳየው። በሶሻል ሚዲያ እየተዘዋወሩ እንትን እያሉ ነው። የኡጋንዳውም ጠቅላይ ሚኒስቴራቸው ልጁን መጥቶ ነፃ አውጥቷል። ይዟትም ሄዷል እየተባለ እየተወራ ነው። በጣም ነው ደስ የሚለው። ኢትዮጵያውያኖች የት ናችሁ? የኛስ መንግስት እንደዛ ያደርጋል ትላላችሁ? አያችሁ ይዟት ሲሄድ ታድላ። እና በጣም 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 ነው ደስ ያለኝ እኔ ነፃ በመውጣቷ ልጅቷ በጣም ከምነግራችሁ በላይ ነው ደስ ያለኝ። እና እስኪ ደስታችሁን ላይክና ሰብስክራይብ ታርጉኝ። እስኪ አፈምሱኝ። ተው እንደው ከኩሽና ልውጣ። እውነት የሚሰጥ ከሆነ ብር ተው ከኩሽና ልውጣ። ተው ሰብስክራይብ ታርጉኝ።